ይገባሉ። ኢትዮጵያን ለማፍረስ የሚሄዱ በኢንተርፖል በህግ ቁጥጥር ስር መዋል አለባቸው። ያችን መግለጫ አልጨረሰም። ኢሚዲየትሊ ነው ዘመቻ ተከፈተበት። ብአዴን እናቴ እንደዛ ቀን ደንግጦ አያውቅም። ወዲያውኑ ነው ያባረሩት። ሁሉ የዛን ቀን እሱ ያለበት አካባቢ ጥይት ሲንጣጣ ነው ያደረው። በነጋታው ወዲያውኑ ነው አገሩን ለቆ የጠፋ ማለት ነው። እናቴ ፋኖ ያስጨውለት አደራ ማለት ነው እዛ በጣም እና በህይወቴ አረሳው። ምን ለማለት ፈልጌ ነው እና ሰልፍ እንውጣ፣ በሰልፍ የተነሳ ነው ሰልፍ እንውጣ ሲለኝ በጣም ሳኩኝ። የት ነው ሰልፍ እንውጣ? እዚህ በቃ አይ መስቀል አደባባይ ላይ ሰልፍ ወጥተን በቃ ያንተን ድጋፍ ምናምን አልኩት አለኝ። አይ እኔ ያለ እንደኛ ደረጃ በዛም ማመልጅ አይደለም አቴንሽን ለማግኘት እንደዚህ አለኝ። እኔ በፈለገ ደረጃ ላይ ያለው ሰው ነኝ። ሰልፍ እንደዚህ የሆነ መበሻሸቅ ነው ለኔ ያልኩት። እኔ እኮ በነገራችን ላይ ፖለቲካ ገብቶኛል። ሰልፍ መበሻሸቅ እንደሆነ አሁን እንደ አዲስ ያራግቡታል። ሰልፍ ምናምን ደጋፊ ምናምን እያሉ የሆነ የሚጠሩት ገባሽ? እኔ ግን ያኔ ነው የተናገርኩት። መበሻሸቅ ነው አልኩት። ብልጽግና ለማብሸቅ ካፋውን ለማብሸቅ የሆነ እንትኑን ለማብሸቅ እንትናን ለማብሸቅ የሆነ የምትሄጂ ነገር ነው። እንደዛ አይደለም አልኩት። አባቴ ስራ ትሰራለህ። በቃ ውስጥ ለውስጥ ማድረግ የለ። የምርጫ ቀን ሰው ካርዷን ይዞ ሄዶ መጠቀም አለበት። ፋክቱም ደግሞ ትክክለኛ መሆን ያለበት ያ ነው። እና ስለዚህ ያራዳ ልጅ ፈታ በሉ፣ ሳቁ፣ አታልቅሱ። ለፖለቲካ ብላችሁ አታልቅሱ። ለፖለቲካ ብለህ አባቴ አታኩርፍ ማንንም። ፈታ ብለህ ጊዜን አልፈህ ከቻልክ ለሰማይ ቤት ፈጣሪን ፍራ፣ ምስኪን እርዳ፣ ጥሩ ነገር አድርግ ከጀርባ። ለፖለቲካ ደግሞ ከሁሉም ጋር ተግባብተህ በተቻለ መጠን የጭንቅላት ጨዋታ ተጫወት። ፈን በማትጨነቅበት፣ በማታስብበት፣ በማያስለቅስህ፣ ሰው በማትጎዳበት፣ በማትጎዳዳበት መልኩ ለሰማይ ቤቱም ለምድሩም ማለት ነው። መጀመሪያ ቅድሚያ ለራስህ ስጥ፣ ለቤተሰብህ ስጥ፣ ለልጅህ ስጥ። አባቴ እኔ ህይወት መኖር የጀመርኩት አሁን ነው። አሁን ጂጂ የራሷን ኮርማ አንድ ምርጥ ማለት ነው የአራድዬ ልጅ አንድ ቀይሮ ምናምን አግፋ የሆነ ሙድ ውስጥ ብገባ በእርግጠኝነት ጂጂን ካሁን በኋላ ብናገኛት በእንትን ነው በማይስክሮኮፕ ምናምን በቃ ሰው ሙድ ውስጥ ነው መግባት ያለበት። እኔ አሁን ሰሚራ ውስጥ ተደብቄ ያለሁ ጂጂ አንቺም አንድ ወላሂ እውነቴን ነው አንድ ቀይሮ ውስጥ ተደበቂ። ሌሎቻችሁም ፋኖ አንተ ማለት ነው ምሽግ ውስጥ ክላሽ አቅፈ ከምተኛ ብረት የሆነች አንድ ምርጥ ፋኒቲን ማለት ነው አምጥተህ አባቴ ጡቷ ላይ ብተኛ ለአንተ ጠቀማለሁ። የአራድዬ ልጅ ምን አሰቃየ ሰውዬ፣ ጀነት ልገባ ነው ሰውዬ ፋራዳውን ባክ። እና ስለዚህ ፈታ ብለህ ሙድ ውስጥ ገብተህ ማቀፍ ያለብህን ለይተህ ቅድሚያ ማቀፍ ለዚህ፣ ቅድሚያ ማቀፍ ለዚህ፣ ቅድሚያ ማቀፍ ለዚህ ብለህ ሙድ ውስጥ ግቡ። ይሄን ነው እንግዲህ የምለው። ምን ትያለሽ አንቺ? አይ እኔ የምለው ምንድን ነው ብቻ ቢቀያየር ወጣ ያጣም ህብረተሰቡ ላይ ስሩ እና መጨረሻ ላይ ደግሞ ስለ አሁኑ መንግስት ቆይ ይሄን መንግስት ልቦጭቅልሽ። አሁን ያለው መንግስት አሁን ያው አራት ከባቢ ነው ያለሁት። ያው በራሪ ነገር ከጣለችኝም ያው እንግዲህ ሪከርድ አድርጉ እና አልኩሽ። አሁን ያለው መንግስት በጣም ረቀቅ ያለ ነው፣ ቀድሞ የባነነ ነው። እኔ ይህን መንግስት የተረዳሁት ዛሬ አይደለም፣ የዛሬ 4 ዓመት ነው የገባኝ። ለምን ታውቂያለሽ? የመንግስትን ሲም ካርድ ይዘሽ መንግስትን ምትቦጭቂ፣ መንግስትን ለማውረድ ምትዘምቺ ከሆነ እንዴ ከአንቺ በላይ ማይም ማን አለ? እንዲሁ ቤት በግል ዘግተዋል። አረ እንዲሁ ሽኖርሽን አረ ልገይሽን ቦምባኑ ቤት ልጣል ይላል። በመንግስት ስልክ መንግስትን ትቦጭቃለህ ወይ ልጣል? ከዛ በኋላ አናቱ ላይ ፌደራል በጫማ ማለት ነው ሲቆም ብቻ ነው ራሱን የሚያገኘው። እናቴ አሁን ራሱ አዲስ ቴክኖሎጂ እንደገባ ምን እንዳጨስ አረ በለው ኢንሳ እናቴ ኢንሳ እንደ ኢንሳ መፈራው የለም። እኔ አንዳንድ ጊዜ ሳስብ ይሄን ስልክ እኔ አሁን የማወራበትን ስልክ ወላሂ ማለት ነው ይሄ የኢትዮጵያ ኢንሳ በጣም ረቃቅ ብሏል። ልክ በሞሳድ ስታንዳርድ በኬጂቢ ስታንዳርድ ነው የማያቸው። እኔ በጣም ይሄን ስልክ እኔ እስከምፈልገው ብቻ ነው የሚይዘው ብዬ ነው የማስበው። ይሄ ስልክ ለእኔ ቦምብ ነው ብዬ ነው የማስበው። እኔ ቦምብ ነው
በሆነ ያደርጉት ይችላሉ። ምን አውቃለሁ፣ እፈራለሁ። ተከባብረን ነው ያለካቸውም እናቴ እዛ ደረጃ ነው ያለው። እኔ እንዲህ ያስተዋራል ማሚ እና የአሁኑ መንግስት እናቴ በስለላ መረቡ ብትሄጂ፣ በቴክኖሎጂው ብትሄጂ፣ እንዲሁም ደግሞ በስማርትነቱ ብትሄጂ፣ የፈለግሽውን በሰድቢ እኮ ደስ የሚልሽ ነገር መንግስት አንዳንድ ጊዜ ነገር እንድትፈልጊው እንደሚነካካሽ ግን ታውቂያለሽ። አጀንዳ አይወድም እኮ ዝም ስትይ አይወድም። ነገር እኮ ይፈልግሻል። ራሱ ይመጣና የሆነ ነገር እኔም እንደዛ ነው የሚሰማኝ። አይ ጎበዝ ምናምን ስትላቸው ጠዋት ተነስ ጀምሮ ሌላ ነገር ፈጥረው እንድትናድድ የሚያደርገው እንደውም ጎበዝ ስትያቸው አይወዱም። የሚያሽቃብጥ ሰው አይወድም መንግስት። እግዚአብሔር ተቃዋሚ ሆነሽ ድንበር ስታልፊ አይወድም እናቴ። አይ መንግስት አላወቁትም። ይሄ መንግስት በጣም ከባድ ነው። እንደው ዱዓ አድርገሽበት ቀስ ብለሽ ምናምን ነገር ይሄ አፍዘ ደንዝዝ አድርገሽበት እንደምንም ምናምን ካልሆነ በስተቀር ከዚህ መንግስት ጋር ትከሻ መለካካት ሐራም ነው። አቅም የሚባል ነገር አለ። ምን ታደርጊያለሽ? በቃ ምርጫ ነው። በዚህም በምርጫ ብቻ መንግስትን ታሸንፊያለሽ። በምርጫ ብቻ ስልጣን ልትይዥ ትችያለሽ። ከዛ ውጪ ትከሻ ከተለካካሽ ከተሳፈጥሽው ሂሳብ ለመተሳሰብ አላህ ፊት ለፊት ብቻ ነው የምትገናኘው። ወላሂ በእርግጠኝነት ይልቅሻል። የውመል ቂያማ ብቻ ነው የምታገኘው። ወላሂ አታገኘው እንዴ ማሜቶይም በእናትህ እኔንማ ይታገኘኛል ግን ህዝቡ ነው የሚያሳዝነው። እና ስለዚህ ምንድነው ማድረግ ያለብሽ? በቃ ከጊዜው ጋር ጊዜውን ይመጥን። በቃ የመንግስት ጊዜውን ይመጥናል። ለእኔ የአራዳ ልጅ ነው። ገባሽ? የፈለገ በዛ ለዚሁ ምን ብትዩ ምናምን ይሰማሻል። እኩል እኮ ከባለስልጣን ጋር እኩል የምትሰፋፈጭበት ሳን እኮ ኢትዮጵያ ቁጭ ብለሽ እንደዚህ ዝልዝል ጥብስ ትበያለሽ እንደ መንግስት። ይህኔ ስናይፐር አሰናብቶሻል እኮ። ሰላም አሌይኩም 3 እስራኤል ተቀብሎሻል። ወላሂ እንዴ አሁን በቃ ያለ ይመጥናል። እንደፈለሽ ታወሪያለሽ፣ ፈታት ያለሽ በሞዲሽ አትንኪው፣ አይነካሽም። የምርጫ ቀን ላይ ሄደሽ ከፈለግሽ መረጪው። ከቻልሽ በት በይና አራዳ ሆነሽ የሆነ የምትፈለጊውን በካሬም በይው በኪሎ ሜትር ችግር የለውም። ፒስ ብቻ ሆኜ ገባሽ? እናት ድሮ መንግስትዬ ስትይ 10 ኪሎ ሜትር በቃ እንዳለ ቦሌ ቡልቡላ ነው ሰደ የሚል ይመስልሻል አይደል? መንግስት ሰላም አለይኩም አይልሽም፣ ደውሎ አይልሽም። የራስሽ ጉዳይ። እንደውም ይጠረጥርሻል። ምንድነው ማድረግ ያለብሽ? የምርጫ ቀን መረጫው ከጎን ሆኚ ስራ ስሪለት። መሬት ላይ የሚታይ ነገር ከዲያስፖራ ዶላር ይፈልጋል፣ ዩሮ ይፈልጋል፣ ፓውንድ ይፈልጋል። ጥያቄ ያለኝ ማሜ፣ የመንግስት ደጋፊዎች መንግስትን የሚደግፉት በአዳዲስ ሀሳብ ነው ወይስ መንግስት በሚሰጣቸው አጀንዳ ነው የሚነፋረቁት? ማለት መንግስት ድጋፍ እኮ ማለት እኮ መንግስትን በአዲስ ሀሳብ በአዲስ ጉልበት ስትደግፈው ነው አይደል? ድጋፍ የሚፈልገው መንግስት። ድሮ መንግስት አክቲቪስት ይፈልጋል። አሁን ባለስልጣኑም መስሚያው ጥጥ ነው። ምርጥ ዱርዬ ነው። ራሱም አክቲቪስት ነው፣ ራሱም ባለስልጣን ነው። አይሰማሽም? አይፈልግም። ግን ሀሳብ ምንድን ነው? መንግስት የሚሰራለትን ነው የሚፈልገው ወይስ የሚደግፈው? ይህን መንግስት እኔ መግለጽ ያቅተኛል። ይሄ መንግስት በጣም ከጭንቅላቴ ያለፈ መንግስት ነው። ስለዚህ መንግስት ብዙ አልችልም። እኔ ይከብዳል። እኔ በጣም ብዙ መጽሐፍ አንብቤ ያለው በጣም ስለ ቶማስ ሳንካራ ሁሉ አሟሟት ማን እንደገደለው ኤቪደንስ አለኝ። ብዙ ደርሼበታለሁ። ዓለም ያልደረሰበት የቡርኪና ፋሶ ልጆች ያልደረሱበትን ደርሻለሁ። ዓለም አቀፍ ፖለቲካ ልተነተናለሁ። የፑቲን አድናቂ ነኝ፣ የቻይና አፍቃሪ ነኝ። እና ይሄ መንግስት ይከብዳል። አብስትራክት ነው። ገባሽ? ከዚህ መንግስት ጋር ተቃዋሚ
ልቅም ነው። ለዛ ነው እኮ ቆይ ልቃ ማበን ለምን ተወሰው ለምን ታናግሪኛለሽ? ቆይ ልኑርበታ። ምን ሆነሻል? ምን ነው ነካረክሽ? ምን ነው ምን ነው ታስተርካሽ? ምንድነው ነው አይነን አነሰብኝ ማምዬ አነሰብኝ። አረ ልቃም ባካችሁ ተው። ምን ፖለቲካ አውርቻለሁ እንዴ? አውርቻለሁ? አይ እኔ እኮ ካልቃምኩ እኮ ነው ያወራሉ። ዱበዴራ ጆል ሲያሳ ከተናገርኩ 21 ቁጥር ጻፉ። ለኪንዱበዱ ኢቂ አፋንከ ኢቂ ላኢላሀ ኢለላህ ቀላ ተበልቻ ይቅር በለኝ መንግስት፣ ይቅር በለኝ። ስለ መንግስት አውርቻለሁ። ካወራሁ 21 ቁጥር ጻፍ። ይቅር በለኝ። ወጥቻለሁ፣ ዘግቻለሁ። ይቅር በለኝ። አዎ 21 ማለት እኮ ስለ መንግስት ቦጭቃሃል እያሉ ይቅር በለኝ።